አሰላም አለይኩም ሰላም ለእናንተ ይሁን። ዛሬ ይዤላችሁ የመጣሁት በጣም ጠቃሚ የሆነ ክራከርስ ወይም እንደ ብስኩት ለስናክ የምንጠቀመው ለመቅሰስ የምንጠቀመው ለልጆቻችን እንደዚህ አድርገን ብንሰጣቸው በጣም የሚጠቅማቸው እና በጣም የሚጠቀሙበት ለጤናቸው በጣም አሪፍ የሆነ የምግብ አይነት ነው፣ የስናክ አይነት ነው ማለት ነው። የሰራሁትም ከጎመን ስፒናች እና የተለያዩ የተፈጥሮ ዘይቶችን እንደ ኦሊቭ ኦይል አይነቶችን አቀላቅዬ ስፒናች ጋር የሰራሁት ማለት ነው። እንደ አጃ ምናምን አርጌበታለሁ። ሁሉንም ያደረኩትን አሳያችኋለሁ ማለት ነው። እና በጣም ተወዱታላችሁ። ብትጠቀሙበት ሰርታችሁ ብትሞክሩት በጣም ነው የምትጠቀሙት። እና መጀመሪያ ይሄንን ስፒናቹን እንደ ጎመኑ ማለት ነው አጥቤ ከትፌ በትንሽ ሽንኩርት አቁላልቼዋለሁኝ ኦሊቭ ኦይል አድርጌ በትንሹ። ከዛ እርሾም ያስፈልገኛል። እርሾውን ለብቻ ውሃ ጋር አድርጌያለሁኝ ማለት ነው፣ አንድ ማንካ እርሾ። እና ስፒናቹን ጣዕሙን በደንብ እንዲቀይረው ሽንኩርት አድርጌበታለሁ መጀመሪያ እና በጣም ነው ጣዕሙን የሚቀይረው። ከዛ አሁን አንድ ላይ ፈጨዋለሁ ማለት ነው እርሾ ጋር። እርሾም ኩፍ ብሎልኛል። እና እንደዚህ አይነት ጤነኛ ስናኮችን ከፈለጋችሁ ቻናሌ ላይ ብዙ ታገኛላችሁ። እየገባችሁ እያያችሁ ተጠቀሙበት። ሰብስክራይብ አድርጉኝ፣ ሰብስክራይብ ያላረጋችሁኝ እና ለወዳጅ ለዘመድ ሸር ብታደርጉ በጣም ደስ ይለኛል። እና በተለይ አሁን እንደዚህ ጎመን ነገር ቬጂቴብል የማይወስዱ ልጆች ከሆኑ እንደዚህ አድርገን ሰርተን ስንሰጣቸው በቃ ቀኑ ሙሉ አንዳንድ ምናምን ስናክ ትምህርት ቤትም ሲወስዱት ምን ሲሉ በጣም ደግሞ እንደዚህ ያኔ ከሽ ከሽ የሚል ነገር ስለሆነ በጣም ይወዱታል። እና ለጣዕም እንደዚህ ኦሪጋኖ አድርጌያለሁኝ፣ ዛዕተር አድርጌበታለሁ፣ ኦሪጋኖ አድርጌያለሁኝ። የጥብስ ቅጠል ደግሞ የተፈጨውን ሶስቱን አይነት ነው ያረኩበት ማለት ነው። ጣዕሙን ቆንጆ ያደርገዋል። አንድ ላይ እና አጃ ተጠቅሜያለሁ፣ እንደ ኦትስ ተጠቅሜያለሁኝ። ኦሊቭ ኦይል ተጠቅሜያለሁ። የተጠቀምኳቸውን ግብአቶች ታች ሁሉንም እጽፍላችኋለሁኝ። ግማሽ ኦሊቭ ኦይል ግማሽ ብርጭቆ የሚሆን ኦሊቭ ኦይል ተጠቅሜያለሁኝ። ከዛ ቅቤም ደግሞ 50 ግራም የሚሆን አድርጌበታለሁኝ። በመጀመሪያ አሁን እዚህ ጋር የማደርገው አጃውን ነው ማለት ነው። ትንሽ ረጠብ እንዲልልኝና እንትን እንዲል ከዱቄቱ በፊት አጃውን አድርጌ ትንሽ አቆየዋለሁኝ። አንድ ላይ ተዋህዶ በደንብ ያው ትንሽ ስለሚያስፈልገው ውሃ ነገር እዚህ ጋር አድርጌ ትንሽ ተዋዋለሁኝ ማለት ነው። እና ትንሽ ከቆየሁ በኋላ ኦሊቭ ኦይል ነው የማደርገው። ግማሽ የሚሆን ኦሊቭ ኦይል ንጹህ ኦሊቭ ኦይል ነው ያደረኩት። ከዛ ደግሞ 50 ግራም የሚሆን ይሄ ጨው ነው፣ ጨውም አድርጉበት። 50 ግራም የሚሆን ደግሞ ቅቤ አደርጋለሁ ማለት ነው። አንድ ላይ ሁሉንም አቀላቅዬ አልመንድ ተጠቅሜያለሁኝ። አልመንድ አንድ 3 ማንካ የሚሆን አድርጌበታለሁኝ ኦርጋኒኩን። እና ያገኛችሁትን ማድረግ ትችላላችሁ። የኦቾሎኒ ዱቄት ፈጭታችሁ ማድረግ ትችላላችሁ። ይሄ ደግሞ ዱቄት የስንዴ ዱቄት ነው። ነጩን ሳይሆን ኦርጋኒኩን የተጠቀምኩት ያኔ ምንም ኬሚካል ያልገባበት ነጭ እንዲሆን ኬሚካል ያልተደረገበትን እና የገብስም ዱቄት አንድ ላይ 3 አይነት ነው የተጠቀምኩት። አጃውን፣ የገብስ ዱቄት፣ የስንዴ ዱቄት እና የአልመንድ ዱቄት አንድ ላይ አድርጌ እንደዚህ አንድ ላይ አቀላቅዬ በደንብ አሸዋለሁ ማለት ነው። ቅቤውም እንዲቀልጥ አንድ ላይ በደንብ እናዋህደዋለን ማለት ነው። ካዋህድነው በኋላ በደንብ የተያያዘ ሊጥ እስከሚሆንልን ድረስ እንደዚህ ማለት ነው አንድ ላይ እንትን እንላለን። ትንሽ ኩፍ እንድል እንጠብቃለን። ኩፍ ካለልን በኋላ ደግሞ እንዳምጠዋለን ማለት ነው። እርሾም ፒንክ ፓውደርም ማድረግ ትችላላችሁ። ሁለቱንም አይነት ማድረግ ትችላላችሁ። እና እንደዚህ አንድ ላይ ከቆራረጥኩት በኋላ እንደዚህ
ትንሽ ጠቅጠቅ አደርገዋለሁኝ። በፈለጋችሁበት መንገድ ማድረግ ትችላላችሁ። ዳምጣችሁ እንደ ክብ ያኔ የኔን ምርጫ ሳይቻችኋለሁኝ። እናንተ ደግሞ በፈለጋችሁበት እና ከታች ወረቀት ብታረጉበት ጥሩ ነው። ወረቀት ኦቨን ውስጥ የሚገባው ወረቀት አለ አይደለ? ያንን አድርጋችሁ ስትዳምጡት ከነ ወረቀቱ አንስታችሁ እንደዚህ ኦቨን ውስጥ ማስገባት ትችላላችሁ። ከፈለጋችሁም ደግሞ ሲኒያ ላይ እንዳለ ግልብጥ አድርጋችሁ ማስገባት ትችላላችሁ ማለት ነው ኦቨን ውስጥ። መጀመሪያ ግን ወረቀት ያስፈልጋል ከታች። አሁን እንደዚህ ሆኖ ደርሶ በስሏል ማለት ነው። በደንብ ከአንድ በኩል በደንብ ከበሰለ ያው ምንም አያስፈልገውም። አሁን ከታች ቀላ ብሏል እና እንደዚህ አድርጌ ነው ያበሰልኩት ሁሉንም። ግን መጨረሻ ላይ ቪዲዮ አንዳንድ ጊዜ ይረሳል። ብዙ እንደዚህም ሰርቼ እየረሳሁት ሳላቀርብላችሁ የቀረሁት አለ እና በመፈልጉት መንገድ ስፒናች እንደምታውቁት በጣም ብዙ ጥቅም ነው ያለው ለኛም ለልጆቻችንም በጣም ይጠቅማል ማለት ነው። እዚህ ጋር ራሱ ነው ግን ያው እዚህ ጋር ደግሞ ቪዲዮ የቀረጽኩት መጨረሻ ላይ አካባቢ ስለሆነ ያው ከለሩም ትንሽ ገባ ያለው ነው። ግን ሁሉም እንደዚህ አልሆነም። በብዛት አይታችሁታል ለዚያ እንትን ያልኩትን እና እንደዚህ አድርጌ ሳቀርበው ለሰው ሳቀርበው ነው እንደዚህ ያነሳሁት ቪዲዮ እና የተጠቀምኩት እዚህ ጋር ለብናና ኦሊቭ ኦይል ነው። አንድ በኩል ደግሞ ያረኩት የተፈጥሮ ቤት የሰራሁት ሎዝ የተለያዩ የሎዝ ዘሮችን የሰራሁት ቪዲዮ አለ። ከፈለጋችሁ ገብታችሁት ያንን ነው ማለት ነው። በዛም ማባያ ማድረግ እንችላለን ማለት ነው። እና በመፈልጉት መንገድ እንደዚህ አዘጋጅታችሁ ለራሳችሁ ሰው ቢመጣባችሁ እንደዚህ አዘጋጅታችሁ ካኖራችሁት በቤታችን ሰው ቢመጣ እንደዚህ ጤነኛ ነገር ስናቀርብ ደስ ይላቸዋል እና ቅልል ያለ የማያሳፍር እና በጣም ጤነኛ የሆነ በተለይ ደግሞ ጤነኛ እንደምታውቁት በአሁኑ ሰዓት ቺፕሱ ምኑ በጣም በየሱቁ በየሱፐር ማርኬቱ አለ። ግን እንደዚህ አይነት ጤነኛ ነገር ራሳችሁ ሰርታችሁ ያስገባችሁበትን ታውቃላችሁ ምን እንዳስገባችሁበት እና እንደዚህ አዘጋጅቶ መቀመጥ በጣም ለራስ ኩራት ነው የሚሰማችሁ። ለልጆቻችሁም በጣም ይወዱታል። እና መቆራረጫው በዚህ ነው የቆራረጥኩት። እናንተ በምትፈልጉት መንገድ መቆራረጥ ትችላላችሁ ማለት ነው። እና እንደዚህ አይነት ቪዲዮዎች ስናክ ቀለል ያሉ ብዙ የሰራሁት አለ ቪዲዮ እየገባችሁ እዩልኝ እና ለጓደኛ ለዘመድ ለምታውቁት ሰው ሸር አድርጉልኝ። ዛሬ ደግሞ የመጀመሪያችሁ ከሆነ የኔን ቪዲዮ ማየት ሰብስክራይብ ማድረግ እንዳትረሱ እና ሁሌም ደግሞ ሸር ያደረጋችሁልኝ የምታበረታቱኝ ኮመንት የምትጽፉልኝ ሁላችሁንም